የትራምፕ አስተዳደር የግሪን ካርድ ፕሮግራሞችን እስከናካቴው ለመዝጋት ቢፈልግም ህጋዊ ማዕቀፎች ፈተና ሆኖበታል ተባለም። ስለ አሜሪካ ግሪን ካርድ ጉዳዮች ዛሬ ያለው መረጃ ምንድነው? እስኪ በአጭሩ መረጃውን ላቀርብላችሁ። የፕሬዝዳንት ዶናልድ ትራምፕ አስተዳደር የተለያዩ የግሪን ካርድ ፕሮግራሞችን በቋሚነት ለማቆም ፍላጎት ቢኖረውም በነባር ህጎች ምክንያት ተግዳሮት እንደገጠመው የቀድሞ ከፍተኛ የኢሚግሬሽን ባለስልጣን ለኒውሲክ መጽሔት ዛሬ ገልጸዋል። እስከ ባለፈው ህዳር ወር ድረስ በአሜሪካ የዜግነትና የኢሚግሬሽን አገልግሎት ወይም USCIS ከፍተኛ ባለስልጣን የነበሩት ሪኪ ሞሪ እንደገለጹት አስተዳደሩ የተለያዩ የኢሚግሬሽን መንገዶችን በቋሚነት ለመዝጋት ቢፈልግም ያለ ኮንግረስ ውሳኔ ይህንን ማድረግ የማይቻለው በመሆኑም አስተዳደሩ ህጉን እስከ መጨረሻው ለመገፋፋት ጊዜው ያልተገደበ እገዳዎችን እንደ ስልት እየተጠቀመ እንደሚገኝ ጠቁመዋል። ይህ አስተያየት የሰጠው የሀገር ውስጥ ደህንነት ሚኒስትር ክሪስቲ ኖም የዲቪ ሎተሪ ፕሮግራም እንዲታገድ መወሰናቸውን ተከትሎ ነው። ለዚህ ውሳኔ እንደ ምክንያትነት የቀረበው በፕሮግራሙ አማካኝነት ወደ አሜሪካ ገብቶ ግሪን ካርድ አግኝቶ የነበረ አንድ የፖርቱጋል ተወላጅ በብራውን ዩኒቨርሲቲ ውስጥ በፈጸመው የተኩስ አደጋ የሁለት ተማሪዎችን ህይወት ማጥፋቱን ተከትሎ እንደሆነ ባለፈው ሳምንት መዘገባችን ይታወቃል። ሚኒስትር ኖም በኤክስ ገጻቸው ባሰፈሩት መልእክት ይህ አሰያፊ ግለሰብ ወደ ሀገራችን እንዲገባ በፍጹም መፈቀድ አልነበረበትም ማለታቸውም ይታወቃል። ይሁን እንጂ የቀድሞው ባለስልጣን ሪኪ ሞሪ የአንድን ግለሰብ ጥፋት ለሁሉም ስደተኞች እንደ ምክንያት መጠቀም የአሁኑ የትራምፕ አስተዳደር የተለመደ አካሄድ መሆኑን ተችተዋል። የአሜሪካ የኢሚግሬሽን ስርዓት የተገነባው እያንዳንዱን አመልካች በራሱ ብቃት ለመመዘን ቢሆንም አዲሱ አስተዳደር ግን የአንዱን ስህተት ለሁሉም ማስተካከያ እያደረገ ነው ብሏል። የዲቪ ሎተሪ ፕሮግራም በየዓመቱ እስከ 55,000 ስደተኞች ቪዛ እንዲያገኙ የሚያስችል ሲሆን ፕሮግራሙን በቋሚነት ለመለወጥ ወይም ለመሰረዝ የኮንግረስ ይሁንታ ያስፈልጋል። ይሁን እንጂ በትራምፕ አስተዳደር ስር ህጋዊ የመግቢያ መንገዶች በእጅጉ እየጠበቡ የሚገኙ ሲሆን ህግ የጣሱ ስደተኞች ቪዛቸውና ግሪን ካርዳቸው ተሰርዘው ከአገር እንዲባረሩ እየተደረገ ነው። ይህ እርምጃ ፕሬዝዳንት ትራምፕ በአሜሪካ ታሪክ ትልቁ የአገር ማስወጣት ዘመቻ ሲሉ ለገለጹት እቅድ እንደ መጀመሪያ እርምጃ እየታየ ይገኛል። ሰበር የኢትዮጵያ ብር ከዓለም ደካማ መገበያ ገንዘቦች ተርታ ተሰለፈ። አንድ የአሜሪካን ዶላር ዛሬ እስከ 185 ብር ድረስ ሲመነዘር ውሏል። የዕዳ ሽግሽጉ ለብር መረጋጋት ወሳኝ ይሆናል ተብሎ ይጠበቃል። ዝርዝሩን በአጭሩ ላቀርብላችሁ። የኢትዮጵያ ብር በተያዘው የአውሮፓውያን ዓመት 2025 ብቻ ከአሜሪካ ዶላር አንጻር ያለው ዋጋ በ15% ማሽቆልቆሉን ብሉምበርግ ዛሬ ዘግቧል። ይህ የዋጋ መቀነስ ብርን ከአርጀንቲናው ፔሶና ከቱርኩ ሊሬ ቀጥሎ በዓለም ላይ በደካማነቱ ሶስተኛ መገበያ ገንዘብ እንዲሆን አድርጎታል። መንግስት ከወራት በፊት ተግባራዊ ያደረገው የማክሮ ኢኮኖሚ ማሻሻያና የውጭ ምንዛሪ ተመን በገበያ እንዲወሰን ማድረጉም በብር ዋጋ ላይ የታየ መውረድ ዋነኛ ምክንያት መሆኑ ይታወቃል። ይሁን እንጂ የገንዘቡ የወደፊት ዕጣ ፈንታ ከኢትዮጵያ የውጭ ዕዳ ሽግሽግ ሂደት ጋር በቀጥታ የተቆራኘ መሆኑን የብሉምበርግ ዘገባ አመልክቷል። ኢትዮጵያ የ3.5 ቢሊዮን ዶላር ብድር መልሶ ለማዋቀር ከአበዳሪዎች ኮሚቴ ጋር የመግቢያ ስምምነት ላይ መድረሷ ይታወሳል። የዚህ ስምምነት ወደ ተግባር መቀየርና የ1 ቢሊዮን ዶላር የዩሮ ቦንድ ባለይዞታ ከሆኑ ዓለም አቀፍ ኢንቨስተሮች ጋር የሚደረገው ድርድር በስኬት መጠናቀቅ በብር ላይ ያለውን ጫና በእጅጉ ሊያቃልለው እንደሚችል ባለሙያዎች ግምታቸውን አስቀምጠዋል። መንግስት በቅርቡ ከዩሮ ቦንድ አበዳሪዎች ጋር በመርህ ደረጃ ስምምነት ላይ መድረሱ የሚታወስ ሲሆን ይህም አገሪቱ ወደ ዓለም አቀፍ የካፒታል ገበያ በድጋሚ ለመመለስና የተቋረጠውን የውጭ ፋይናንስ ፍሰት ለማስቀጠል መንገድ ይከፍታል ተብሎ ይጠበቃል። በአሁኑ ወቅት በመደበኛ የባንክ ገበያ አንድ የአሜሪካን ዶላር በ151 ብር ከ60 ሳንቲም አካባቢ እየተገበያየ ይገኛል። ይሁን እንጂ በትይዩ ወይም በጥቁር ገበያ ያለው ዋጋ አሁንም ከፍ ያለ ልዩነት ያሳየ ሲሆን እስከ 185 ብር ከ50 ድረስ በተለያዩ አካባቢዎች ደርሷል። በዱባይ፣ በዩናይትድ አረብ ኤሚሬትና እንደዚሁም በአንዳንድ የአሜሪካ ስቴቶች ያለው ዋጋ እንደ ስቴቱ ይለያያል።
ይህ በባንክና በጥቁር ገበያ መካከል ያለው የ20 በመቶ ገደማ ልዩነት አሁንም በገበያ ውስጥ ከፍተኛ የምንዛሬ ፍላጎትና እጥረት መኖሩን ያሳያል። ባለሙያዎች እንደሚጠቁሙት የብር ዋጋ መውረድ በራሱ አሉታዊ ብቻ ሳይሆን የወጪ ንግድን ለማበረታታት እድል ይፈጥራል። ይሁን እንጂ ስኬታማ የሚሆነው የሚከተሉት ነጥቦች ሲሟሉ ነው። 1. የብር ዋጋ መቀነስ የኢትዮጵያ ምርቶችን በዓለም ገበያ ተወዳዳሪ ስለሚያደርጋቸው ቡናን ጨምሮ ሌሎች የግብርና ምርቶች በብዛት ተልከው የውጭ ምንዛሬ ገቢ ማደግ ይኖርበታል። 2. መንግስት የበጀት ክፍተቱን በመቀነስና የገንዘብ ህትመትን በመቆጣጠር የዋጋ ንረቱን ማረጋጋት ይጠበቅበታል። 3. አዲስ የወጡት የሊበራላይዜሽን ፖሊሲዎች እንደ ባንክና የችርቻሮ ዘርፍ ለውጭ ክፍት መሆን አዳዲስ ዶላሮችን ወደ ሀገር ውስጥ ካስገቡም በብር ላይ ያለውን ጫና ይቀንሳሉ። በአጠቃላይ ብር በዓለም ደካማ ገንዘቦች ተርታ ቢሰለፍም የዕዳ ሽግሽጎች ስምምነት መሳካትና የዓለም አቀፉ የገንዘብ ድርጅት ወይም IMF የሚሰጠው ድጋፍ መቀጠል በዓመቱ አጋማሽ ላይ የገንዘቡ ዋጋ አንጻራዊ መረጋጋት እንዲያገኝ ሊያደርገው እንደሚችል ይጠበቃል ሲሉ ባለሙያዎች ይናገራሉ። ትላንት ናኦድ ዮሐንስን ጨምሮ 3 ግለሰቦች ከአትላንታ ጆርጂያ እስር ቤት ውስጥ ማምለጣቸው መዘገባችን ይታወቃል። የነሱ ጉዳይ ምን ሆነ ስትሉ የጠየቃችሁን ሰዎች አላችሁ። እስኪ መረጃውን በአጭሩ ልንገራችሁ። ትላንት ሰኞ በጆርጂያ ግዛት ከሚገኘው የዴካልፕ ካውንቲ ማረሚያ ቤት አምልጠው የነበሩ 3 እስረኞች መጨረሻ ታወቀ። የአሜሪካ ማርሻል አገልግሎት ዛሬ ባወጣው መግለጫ ግለሰቦቹ ፍሎሪዳ ላይ ተይዘዋል። አትላንታን ጆርጂያን አልፎ ማለት ነው። ከተያዙት ግለሰቦች መካከል የ24 ዓመቱ ስቲቨንሰን ቻርልስ በነፍስ ግድያና በታጠቀ ዘረፋ የተከሰሰ ሲሆን የ31 ዓመቱ የሱፍ ማነር በታጠቀ ዘረፋና የ25 ዓመቱ ናኦድ ዮሐንስ በቃጠሎ መነሻና በማረሚያ ቤት ውስጥ በፈጸመው የኃይል ድርጊት ክስ የቀረበበት መሆኑን ትላንት መዘገባችን ይታወቃል። ፖሊስ ግለሰቦቹ አደገኛና የታጠቁ ሊሆኑ እንደሚችሉ ቀደም ሲል ማስጠንቀቂያ ሰጥቶ ነበር። እስረኞቹ እንዴት ሊያመልጡ እንደቻሉ እስካሁን በግልጽ ባይታወቅም የማረሚያ ቤቱ ኃላፊዎች በሰኞው መደበኛ የፍተሻ ወቅት እስረኞቹ አለመኖራቸውን ማረጋገጣቸውን ገልጸዋል። የአትላንታ የወንጀል መከላከያ ጠበቃ ጆሹዋ ሺፈር ለፋክስ 9 በሰጡት አስተያየት 3 እስረኞች የማረሚያ ቤት ልብስ እንደለበሱ በመንገድ ላይ ሳይታዩም ረጅም ርቀት ይጓዛሉ ብሎ ማመን ይከብዳል ብሏል። ይህም ከአመጣጣቸው በኋላ ወዲያውኑ ምን ተከስቶ ሊሆን ይችላል የሚል ትልቅ ጥያቄ አስነስቷል። የዴካልፕ ካውንቲ ማረሚያ ቤት ከፍሎሪዳ ድንበር 380 ኪሎ ሜትር ገደማ ይርቃል። ማምለጣቸው በተሰማም በ24 ሰዓታት ውስጥ በቁጥጥር ስር መዋላቸው ስጋት ላይ የነበሩ የአካባቢ ነዋሪዎችን እፎይታ ሰጥቷል። በተለይም ምስክሮችና ከክሶቻቸው ጋር የተያያዙ ቤተሰቦችም። በአሜሪካ በየዓመቱ ከ2000 እስከ 3000 የሚደርሱ እስረኞች የማምለጥ ሙከራ የሚያደርጉ ሲሆን አብዛኛዎቹ ግን በአጭር ጊዜ ውስጥ በቁጥጥር ስር እንደሚውሉ መረጃዎች ያመለክታሉ። በዴካልፕ ማረሚያ ቤት መሰል የማምለጥ አደጋዎች እጅግ አልፎ የሚከሰቱ መሆናቸው ተገልጿል።